ኮሜንት ላይ ገብቶ ይሳደባል ስምህን ያጠፋል ሲህር ይሰራባል ነብዩ አለይሂ ሰላቱ ወሰለም ለሐሰደ ኢላ ፊትነተይ ለውለት ነገር ቢሆን እንጂ ሒስድ የለም ይላል አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረስጠንና አንበትን ይሄ ይቻላል አለም ለአንዱ ዒልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና አንስት ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ መነሻው ሒስድ ኸይር ነበር ውድድር ነበር አላህ የሰው ልጆችስ መፍጠር ይፈልግ ለሚثل هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር እኛ ገልብጠን ሰው ማጥፊያ ያደረገ እንደ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታለሁ የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል እሱን ልብ በል ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን ጦርነት ከአላህ ጋር አም يحسدون الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል አላህ የራሱ ጥበብ አለው አንዱን ሀብታም አንዱን ማዕከለኛ አንዱን ዓሊም አንዱን ጃሂል አንዱን ጤነኛ አንዱን በሽተኛ ወረፈዕና بعضكم فوق بعض درجات አበላልቷል አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት ውሳኔ ትክክል አይደለም ለምን ልጆች ሰጠኸው ለምን ሀብት ሰጠኸው ለምን ዒልም ሰጠኸው ፍልሚያ ከአላህ ጋር على الذي غل علي حاسدا أتدري على من أسأت الأدب أسأت على الله في حكمه إذ لم ترضى لما وهب كما كانوا فيلمي الله قاكم لمن زتوكم እንዴት ተሳካለት እንዴት ሰው ተቀበለው እንዴት ለስኬት በቃ ግጭት እኮ አላህ ዘለ በዛ ነው ኢብኑ መስዑድ ምን ይላሉ እባካችሁን የአላህን ጸጋ አትፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ ምቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋለ ለሱ እንዴት ተሳካለት ግጭቱ ከአላህ ጋር ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ እጁን ይሰብስብ ሶስተኛ ከሒስድ የሚጸዳ የለም ሐሰኑል በስሪን ጠየቋቸው ሙእሚን ሒስድ ይገባል እንዴ አሏቸው ላ አባለክ አሉት ምን ነካሉ ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው እነሱም ውስጥ ገብቷል ታዲያ ምን እናርጋሉ ውስጥ ሲፈጠር ፈነዋል ኢብኑ ተይሚያ ያይዘው ይናገራል ምንም አካል ከሒስድ አይጸዳም ትንሽ ናጥ ያረጋል ግን አሉ ኢብኑ ተይሚያ መልካም ሰዎች ያፍኑታል መጥፎ ይገልጠዋል ኮሜንት ላይ ገብቶ ይሳደባል ስምህን ያጠፋል ሲህር ይሰራባል እንደዛ ነጋዴ ሊያሰክርህ ይመጣባል